የጽዋዎች መፍሰስ ወንዞች ደም እየሆኑ በማይታወቅ መንገድ እግዚአብሔር እያሳየ። ለዚህ ነው ዛሬ ጥንቃቄ ያለበት ኑሮ ነው መኖር ያለብን። ክርስቶስ መቼ እንደሚመጣ አይታወቅም። አዲስ ኢየሩሳሌም ምትባላለች ከሰማይ ምትወርድ ይላል ዮሐንስ ራእይ ምዕራፍ 21 ከቁጥር 9 እስከ 21 ስለ አዲስቱ ኢየሩሳሌም ገለጻ። ስለዚህ እንድንቀደስ ዛሬ በእግዚአብሔር ፊት በጸሎት መትጋት። ትናንት ምዕራፍ 20 ጨርሰን ነበር። ዛሬ ምዕራፍ 21 ነው። በርዕስ ስንመለከት መጀመሪያ ላይ የተመለከትነው የጌታ የኢየሱስ ክርስቶስ ምጽአት ምልክቶች ነው። ምልክቶች ብለን 30-40 መስጠት ይቻላል። እኛ ግን የተወሰኑትን ተመልክተናል። ቀጥሎ ያየነው ንጥቀት ነው። አሁን ያለንበት ደረጃ ንጥቀት ማንኛውም ሰዓት ላይ ሊመጣ ይችላል። ቀደም እንደተባለው ምልክቶች ላይ እግዚአብሔር እያሳየን ያለው ዛሬ ላይ የሚሆነውን ሳይሆን ነገ ላይ የሚሆነውን ዛሬ እያሳየን ያለው የኤፍራጥስ ወንዝ መድረቅ የአርማጌዶን ጦርነት ላይ የሚካሄድ ነው። ግን አሁን እግዚአብሔር እንደሚቻል እያሳየን ያለው የጽዋዎች መፍሰስ ወንዞች ደም እየሆኑ በማይታወቅ መንገድ እግዚአብሔር እያሳየን ነው። መለከቶች የሚሰሙ ሰዎች በጆሮቻቸው የክርስቶስ ድምፅ ነው እያሉ ሰዎች ላይ መልእክት እያስተላለፉ ነው። በየትኛውም ቦታ ላይ ስንመለከት እንግዲህ ምልክቶቹ ከምንጠብቀው በላይ 666 ቁጥር ምስጢር እንዲሁ ነበር ምንሰማ የነበረው። አሁን ግን ሲስተም ውስጥ እየተገባ ነው። ስለዚህ እግዚአብሔር የሚለው ምንድን ነው? እሱ ራሳችንን እንድንቀድስ ራሳችንን እንድናዘጋጅ ነው። ከንጥቀት ቀጥሎ መከራ ዘመን ነው። አሁንም መከራ እየተከናወነ ነው በምድር ላይ፣ ግን የበለጠ መከራ ይመጣል ብለናል። ይህ መከራ ዘመን 7 ዓመት የሚቆይ ሆኖ የመጀመሪያዎቹን 3 ዓመት ተኩል ሐሰተኛው ክርስቶስ ቤተ መቅደስ ውስጥ ገብቶ እስራኤል አምልኮ ለእግዚአብሔር እንዲሆን እያለ መሲሁ መስሏቸው እስራኤላኖችም ይቀበሉታል። 3 ዓመት ተኩል ካለቀ በኋላ ደግሞ ምን ይላቸዋል? የኔን ምስል ስገዱለት። ለወደፊት ምስል አለ የሐሰተኛው ክርስቶስ። ማንኛውም ሰው ምስሉን እንዲቀበል ወይም እንዲሰግድ ይጠየቃል። ይህን እምቢ የሚል ሰው እርምጃ ይወሰድበታል። ቅጣቱ ደግሞ አንገት መቁረጥ ነው። ከዚህ የተነሳ አንድ የተመለከትናት ሴት ሶኒያ የምትባል ይሄ ሐሰተኛው ክርስቶስ በመጨረሻው ዘመን ላይ የሚመጣው ቁርአንም ላይ ያለ ማህዲው እስላም ነው ትላለች። በማንኛውም አባባሉን አንንቀውም። ይህ ሰው በመጨረሻ በጌታ በኢየሱስ ክርስቶስ መገለጥ የሚጠፋ ነው። ከመከራው ዘመን ቀጥሎ የተመለከትነው የጌታ ኢየሱስ ክርስቶስ ዳግም ምጽአትና የአርማጌዶን ጦርነት። አርማጌዶን እስራኤል ውስጥ የምትገኝ ቦታ ነች። የመጊዶ ተራራ ማለት ነው። ትርጉሙ ሀርማ ይሉታል። ይሄ ቦታ ብዙ ጦርነቶች ተካሂዶበታል። ከዚህ ፊት የኢዮሳፍጥ ሸለቆም እየተባለ ይጠራል። እዚህ ቦታ ላይ ሐሰተኛው ክርስቶስ ሰራዊቱን አሰልፎ እስራኤልን ለማጥፋት በሚሞክርበት ጊዜ ክርስቶስ ተገልጦ እርምጃ ይወስድባቸዋል። ስለዚህ የሐሰተኛው ክርስቶስ መንግስት በክርስቶስ መገለጥ ይጠፋል ነው። የጌታ የኢየሱስ ክርስቶስ ወደ ምድር መምጣት በሁለት አይነት መልኩ ገልጠነዋል። የመጀመሪያው ንጥቀት ነው። መለከት ይነፋል። የሚሰሙት ግን ክርስቲያኖች ብቻ ናቸው። ክርስቲያኖች የሆኑ መቃብር ውስጥ ያሉ ሰዎችን ደግሞ አንቀድማቸው። እኛ ዛሬ በሕይወት አለን። ኢየሱስ ክርስቶስ ድንገታውን ቢመጣ መቃብሩት ያሉትን አንቀድም። ይሄ ስውር አመጣጥ ይባላል። ሰዎች ይነጠቃሉ፣ ወደ ላይ ይወሰዳሉ። ይህ ንጥቀት ከክርስቶስ ጋር በአየር ላይ
7 ዓመት የምንቆይበት ምን ይባላል? ሰርግ፣ የበጉ ሰርግ፣ የቤተ ክርስቲያን ሰርግ ነው። በሱ ጋር ያለን ቆይታ ነው። በኋላ ግን ኢየሱስ ክርስቶስ እኛም አጅበነው ወደ መሬት እንመጣለን። ይሄ ሁለተኛው ምጽአት ነው ወይም ግልጽ አመጣጥ ይባላል። ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ አይተን ነበር፣ እናስታውሳለን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ ያየዋል፣ የወጉትም ያዩታል የሚል ሐሳብ አይተን ነበርን። ክርስቶስ ለዓለም ሁሉ እየታየ በግልጽ ይገለጣል ብለናል። የ22ቱ ምዕራፍ ዮሐንስ ራእይ በአንድ ጥቅስ ቢጠቃለል ዮሐንስ ራእይ ምዕራፍ 1 ቁጥር 7 ይተረጉመዋል። ይህን ደግሞ አንድ ቁጥር ሙሉ ያለውን በሁለት ቃል እኔ በተረጉመው ኢየሱስ ይመጣል በሚል ይጠቃልላል። ስለዚህ መልእክቱ ለክርስቲያኖች ነው። መጽሐፉም የተጻፈው ሐሳቡ ምንድን ነው? በክርስቶስ ያመኑ ኢየሱስ ክርስቶስ ወደ ምድር መጥቶ አብሯቸው ነግሶ ይዟቸው ወደ መጨረሻው መንግስት ይወስዳቸዋል ነው። ይሄ መጨረሻው መንግስት 3ኛ ሰማይ ላይ ነው። እግዚአብሔር የሰው ልጅ ሲፈጥር እዚች ምድር ላይ ነው ያረጋት፣ ኤደን ገነት ውስጥ። ኤደን ገነት ዛሬ በኢትዮጵያ አካባቢ፣ በየመን፣ በዩጋንዳ እንዲሁም ደግሞ የተለያዩ ኤዥያ ውስጥም ያሉ ሀገሮች አሉ። እዛ አካባቢ የምትገኝ ቦታ ነች። ቦታው አትገኝም፣ በመላእክ እየተጠበቀች ያለች ቦታ ነች። አዳም ከዛ ውጣ ተብሎ ወጥቶ እስካሁን ድረስ ወደዛ አልተመለሰም። እዛ ላይ ዘፍጥረት ላይ የምንመለከተው ምንድን ነው? እሱ እንደገና አዳም የሕይወት ዛፍ በልቶ ለዘላለም እንዳይኖር እንዲወጣ ተደርጓል። ይህ የተከለከልነው የሕይወት ዛፍ አሁን ደግሞ ልናገኘው ነው። የሚገኘው የት ላይ ነው? በመጨረሻው መንግስት ላይ ነው። 5ኛ ትናንትና ተመልክተን የነበርነው የ1000 ዓመት ዘመን ወይም የ1000 ዓመት መንግስት ነው። ይሄ በላቲን ቋንቋ ሚሊኒየም ይሉታል። ሚሊኒየም ሚሊዬ የሚለው ቃል 1000 ማለት ነው። አነም የሚል ደግሞ ቃል አለ፣ ዓመት ማለት ነው። ሚሌ ማለት 1000፣ አነም ማለት ዓመት። ስለዚህ ሚሊኒየም ከኢየሱስ ክርስቶስ ጋር 1000 ዓመት የምንኖርበት ዘመን ነው ምድሪት ላይ ብለናል። ይህ 1000 ዓመት ሲፈጸም ተመለከትነው ነገር አለ። ትናንትና ምዕራፍ 20 ከ1 እስከ 15 አይተናል። ምዕራፍ 1 ከቁጥር 1 እስከ 7 ያየነው ምንድን ነው? እሱ ምዕራፍ 20 ከቁጥር 1 እስከ 7 የተመለከትነው በ1000 ዓመት ጊዜ ቅዱሳን ከክርስቶስ ጋር 1000 ዓመት ይኖራሉ፣ አብረውት ይነግሳሉ፣ የመንግስቱ ካህናትም እንሆናለን። ስለዚህ ምድር የምትገዛው በማን ይሆናል? በኢየሱስ ክርስቶስ። የዓለም ዋና ከተማ ኢየሩሳሌም፣ ቋንቋ አንድ ይሆናል ብለናል። እቺ ከተማ ደግሞ ኢየሩሳሌም ጀሆቫ ሻማ፣ ጀሆቫ ማለት እግዚአብሔር ነው። እስራኤሎች እግዚአብሔርን ስም ሲጠሩ ይህዋ ወይም ጀሆቫ ይሉታል። ጀሆቫ ሻማ ማለት እግዚአብሔር በዚህ አለ ማለት ነው ብለናል። በዚህ ጊዜ የሚከናወኑ ብለን ያየናቸው ነገሮች አሉ፣ ለውጦች። ኢየሱስ ክርስቶስ ሲነግስ ኢየሱስ ክርስቶስ ሲነግስ 4-5 ነጥቦችን አይተናል። አንደኛ የፖለቲካ ተሃድሶ። ዛሬ መልካም አገዛዝ የለም። ብዙ ጊዜ ብዙ ነገሮች ይደረጋሉ ይባላሉ፣ አገዛዝ ላይ ግን ችግር አለ። ስለዚህ መልካም አስተዳደር የሚባል ፖለቲካዊ አስተዳደር ኢየሱስ ክርስቶስ ሲመጣ ይሆናል። ንጉሥ ኢየሱስ ክርስቶስ ይሆናል። አብረነው እነግሳለን። ወረዳ አስተዳዳሪ፣ ከተሞች አስተዳዳሪዎች፣ ከንቲባ ጽሕፈት ቤት ሁሉ በክርስቲያኖች ይያዛል ብለናል። ስለዚህ የመጀመሪያው ነገር የሚሆነው ምንድን ነው? የፖለቲካ ተሃድሶ። ፖለቲካ ተሃድሶ ማለት ኢየሱስ ክርስቶስ ሲመጣ ሙሉ ለሙሉ ስልጣን ኖሮት በትክክለኛ ፍትህ ዓለምን ይገዛል ማለት ነው። ማንም ሰው ሳይበደል ዓለም ላይ ይገዛል። መልካም አስተዳደር ይሰፍናል። ሁለተኛ የተመለከትናቸው ነጥቦችም ነበሩ። ሁለተኛው በዓለም ውስጥ
የኢኮኖሚ ተሃድሶ። አሁን ነገሮች በጣም እየጨመሩ ዋጋ ብዙ ሰው እየተቸገረ ነው። እግዚአብሔር በጸጋው ረድቶ እንጂ ዛሬ በልቶ ማደር አስቸጋሪ ነው። አንዳንድ ቦታዎች ላይ ምን የሚል አበላል አላቸው? 5-11 የሚባለው አባባል ምንድን ነው? 3 ምግብ መብላት ስለማይችሉ ሰዎች ምሳና ቁርስ አንድ ጋር 5 ሰዓት ላይ፣ ለራት ደግሞ 11 ሰዓት ላይ 5-11 የሚባለው። አንዳንድ ቦታ ላይ ደግሞ አሁን በጣም ስለጨመረ በቀን አንድ ብቻ የሚበሉ ሰዎች አሉ። ስለዚህ ረሃብ በጣም እየመጣ ያለበት ነገር ነው። አሁን ግን በክርስቶስ ሲነግስ ምግብ ይትረፈርፋል፣ መሬት ምርታማነቷ ይጨምራል፣ ለጦር መሳሪያ የሚወጣው ወጪ ወደ እርሻ ወደ ልማት ይሆናል። እዚህ ላይ የተመለከትናቸው ነበሩ። ኢሳይያስ ምዕራፍ 2 ከቁጥር 3 እስከ 4 ሰዎች ምን ያደርጋሉ? ማረሻቸውን ማለት ሰይፋቸውን ወደ ማረሻ፣ ጦራቸውን ወደ ማጭድ ይለውጣሉ ይላል። ይሄ ማለት ትክክለኛው ማጭድ ሆነ ለማለት ሳይሆን ሰዎች ለምግብ ነገር የጦርነት የሚያወጡትን ወጪ ይለውጣሉ ለማለት ነው። ሚክያስ ምዕራፍ 4 ቁጥር 3 እና 4 ብንመለከት እንደዛው ነው። ሰው የኢኮኖሚ ለውጥ ይኖራል። የኢኮኖሚ ተሃድሶ በኢየሱስ ክርስቶስ ዘመን ማለት ነው። ሌላ የአምልኮ ታድሶ ብለናል። የአምልኮ ታድሶን ኢሳይያስ ምዕራፍ 2 ከ1 እስከ 2 እንደገና ሚክያስ ምዕራፍ 4 ከ1 እስከ 2 ሰዎች ለአምልኮ ወዴት ሄዳሉ? ወደ ኢየሩሳሌም ኢየሱስ ክርስቶስ ጋር። የሚጣሉ ሰዎች ነገሥታት ቢኖሩ ወደ ኢየሱስ ክርስቶስ። የኢየሱስ ክርስቶስ ደግሞ አስተዳደሩ ምንድን ነው? ሰው ለድሆች በቅንነት ይፈርዳል ይላል። ለምድርም የዋሆች በቅንነት ይበይናል። እሱ ዓይኑ እንደምታይ አይፈርድም ይላል። ዓይኑ እንደምታይ አይፈርድም፣ ጆሮም እንደምትሰማ አይደለም። ምክንያቱም ልብና ኩላሊትን የሚመረምር አምላክ ነው። ስለዚህ ይህን አይተናል። ኢሳይያስ 11 ቁጥር 9 ላይ ደግሞ ምን ተመልክተን ነበር? በተለይ ከአምልኮ ጋር ውሃ ባህርን እንደሚከድን ምድርም እግዚአብሔርን በማወቅ ትሞላለች ይላል። የዛን ጊዜ የእኛ ስራ ምንድን ነው? እሱ ወንጌል ስራም ወንጌል የሚሰማሩ አሉ። እንደየ አግባቡ እግዚአብሔር ሰዎችን በስራዎች ላይ ይመድባል ማለት ነው። ስራ አጥነት የሚባል የለም፣ በሽታ የሚባል የለም፣ ረሃብ የሚባል የለም፣ ቅድም የተነገረው አይነት በረዶ የለም፣ የምድር መናወጥ የለም። በኢየሱስ ክርስቶስ በሚነግስበት ጊዜ ማለት ነው። ስለዚህ አንደኛ የፖለቲካ ታድሶ፣ ሁለተኛ ኢኮኖሚ ታድሶ፣ ሶስተኛ የአምልኮ። ብዙ ሰዎች ወደ ክርስትና ይመጣሉ። ምክንያቱም ሰይጣን ታስሯል። ሰይጣን እንደታሰረ ያየንበት ክፍል ነበር። ይኸውም ደግሞ የቀደመው እባብ ዘንዶ በ4 ስም ይጠራል ብለናል። ዲያብሎስም መጠሪያው ነው። ሰይጣን በ4 ስም የሚጠራው ይሄ መንፈስ ጥልቅ ውስጥ ይታሰራል። ምዕራፍ 20 ላይ 1 እና 2 ላይ ያየ ነው። ይሄን ነው አጠቃላይ ምዕራፍ 20 2 3 4 5 6 7 ድረስ 6 ጊዜ 1000 ዓመት ይላል። ይሄ 1000 ዓመት የሚለው በላቲን ሚሊኒየም ማለት ነው። ስለዚህ 1000 ዓመት ሰይጣን ይታሰራል። ሰዎችን የሚያሳስታቸው ነገር የለም። ሲጀመር ሚሊኒየም በክርስቲያኖች ነው የሚጀመረው። ስጋ ለብሰው ወደ 1000 ዓመት የሚመጡ ሰዎች አሉ። እነሱ ይወልዳሉ፣ ይዋልዳሉ። እኛ ግን ክርስቲያኖች ተነጥቀን የምንሄደው ከዚህ በኋላ። አንዳንድ ሰዎች ባሎቻቸው የሞቱባቸው፣ ሚስቶቻቸው የሞቱባቸው ሚሌኒየም ላይ እንደገና እንጋባለን የሚል ግምት አለ። የለም፣ ማግባት የለም፣ መጋባት የለም። ተልኳችን የሚሆነው ወንጌል ስራ ነው። አሜሪካንን የምናፍቅ ሰዎች የዛን ጊዜ አሜሪካም ሌላም ቦታ ላይ እየሄዱ ወንጌልን ማሰራጨት አለ። የክርስቶስ አይነት አካል ስለሚኖረን ተሰውሮ መሄድም ይቻላል። ለዚህ ለምድራዊ ሕግ የማይገዛ አካል ነው የሚኖረን። ማይታማ፣ ማይደክም፣ ማይቆስል አካል ይኖረናል ብለናል። ከዛም የተመለከትነው ነገር ምንድን ነው? እሱ እንደገና የተፈጥሮ ተሃድሶ ማለት
የተመለከትነው ምድረ በዳው ለም ይሆናል። የፀሐይ ብርሃን 7 እጥፍ ይሆናል። ጨረቃ የፀሐይ ያህል ታበራለች። ብርሃኗ የፀሐይን ያህል ታበራለች ይረዳል። በስተመጨረሻም ህብረተሰባዊ ለውጥ ወይም ደግሞ ህብረተሰባዊ ታድሶ ወይም የህብረተሰብ ታድሶ ኢሳይያስ 65 ከቁጥር 17 ጀምሮ የተመለከትነው አንዳንድ ነገሮች ነበር። የሰው ዕድሜ ምን ይሆናል? ይረዝማል። ወደ እግዚአብሔርም ስንጸልይ ይሄ በተለይ ሁሉንም አሁን የተመለከትናቸውን የታድሶ ለውጦች ይመለከታል። ሰው ሲጸልይ ገና ሳይናገር መልስ እሰጣለሁ ይላል እግዚአብሔር። ኢሳይያስ 65ን በራሳችን ማንበብ እንችላለን። ከ7 እስከ 25 የልጆቼ ዕድሜ የህዝቤ ዕድሜ ምን ይሆናል ይላል እግዚአብሔር? እንደ ዛፍ ዕድሜ ይላል። ረጅም ይሆናል ማለት ነው። ኃጢአተኛው 100 ዓመት ሆኖት ይሞታል ይላል። ጻድቁም 100 ዓመት ሆኖት ይሞታል። ሰው ቤት የሚሰራው ላይኖርበት አይሆንም ይላል። ዛሬ ብዙ ሰዎች ቤት ይሰራሉ፣ የሚኖሩበት ግን ሌሎች ይሆናሉ። እርሻ ያርሳሉ፣ ፍሬውን ግን ሳይበሉ ይሞታሉ። የዛን ጊዜ ዛሬ መርገም ስላለ ነው። የዛን ጊዜ ግን መርገም አይኖርም ነው። እነዚህ ለውጦች ይኖራሉ ብለን ነበር። ቀጥለን የተመለከትነው ከ7 እስከ 10 ይሄ ስለ ሚሊኒየም የሚናገረው ከቁጥር 1 እስከ 6 ነው። ዙፋኖችንም አየው፣ በእነርሱም ላይ የተቀመጡት አንገቶቻቸው የተቆረጠ እንዲሁም ደግሞ ለምስሉ ለአውሬው ምስል ያልሰገዱ ይላል። እነሱ ብቻ አይደሉም፣ አንገቱም ያልተቆረጠ ይኖራል። የብሉይ ኪዳን ክርስቲያኖች እነ አብርሃም እነ ዳዊት ይኖራል። በአዲስ ኪዳንም ምንነጠቀው መከራውን ዘመን ሳናይ ሄድነውም ዙፋኖች ይኖሩናል ማለት ነው። ስለዚህ ጻድቃን ዙፋኖች ላይ ተቀምጠው ከክርስቶስ ጋር 1000 ዓመት ይኖራሉ፣ ይነግሳሉ የሚል ሀሳብ ነው ያየነው። 1000 ዓመት ሲፈጸም ሰይጣን ይፈታል ይላል። የዛን ጊዜ ምን ያደርጋል? ሰዎችን አስተባብሮ ኢየሱስ ክርስቶስን ለመውጋት ወደ አዲሲቱ ኢየሩሳሌም፣ አዲሲቱ ሳትሆን የምድራዊ ኢየሩሳሌም ይሄዳል። ኢየሱስ ክርስቶስ ጽሕፈት ቤቱ ባለበት ቦታ ማለት ነው። ምኖች ናቸው የሚተባበሩት ሰይጣንን? በስጋ ወደ 1000 ዓመት የገቡ ክርስቲያኖች በስጋቸው አሕዛብ ማለት ነው። እነዚህ ልጆቻቸው የራሳቸው ፍቃድ ሊኖራቸው ይገባል የዘላለም መንግስትን ለማግኘት። ብዙዎች ግን ሰይጣንም ሳይኖር ክርስቶስን የሚክዱ ሰዎች አሉ። ይሄ የሚያሳየን ምንድን ነው? የሰው ልጅ ተፈጥሮ ክደት የሚከተል መሆኑን ነው። በዛን ዘመን የሚኖሩ ደግሞ የክርስቲያን ልጆች ብዙዎች ክርስቶስን የማይከተሉ ይሆናሉ። ስለዚህም እንደ ባህር አሸዋ ይላል ሰራዊቱ ቁጥር ሰይጣን የሚያስተባበረው ግን ከሰማይ እሳት ወርዳ በላቻቸው ይላል። ቀጥሎም ሰይጣን ወደ እሳት ባህር ተጣለ ይላል። ከቁጥር 11 እስከ 15 ሶስተኛው የነጭ ዙፋን ፍርድ። በነጭ ዙፋን ላይ የሚቀመጠው ጌታ ኢየሱስ ነው። ታላቅና ረጅም ዙፋንን በሱም ላይ የተቀመጠውን አየሁ ይላል። ሰማይና ምድርም ከፊቱ ሸሹ ይላል። ስፍራም አልተገኘላቸውም ይላል። ምን ማለት ነው? እቺ ሰማይ እቺ ምድር የምናያቸው ማለት ነው ይጠፋሉ። ፍርድ የሚሰጠው ባዶ ቦታ ላይ ነው። ቫኪዩም ይለዋል በእንግሊዘኛ፣ ባዶ ቦታ ላይ ሙታኖች ይነሳሉ፣ ታናናሾች፣ ታላላቆች፣ ወጣቶች፣ ሽማግሌዎች፣ ድሮ ጀምሮ የሞቱ ሰዎች፣ በ1000 ዓመት ላይ ያልተሳተፉ እነሱ ይነሳሉ። ድሆች፣ ባለጠጎች፣ ጌቶች፣ ባሪያዎች ይነሳሉ ይላል። ባህርና እንዲሁም ደግሞ ሞትና ሲኦል በውስጣቸው ያሉትን ሙታን ሰጡ ይላል። ወዴት ይመጣሉ? ወደ ነጭ ዙፋን። ነጭ ዙፋን ፍርድ ይካሄዳል። ይሄ ለኃጥአን ብቻ የሚካሄድ ፍርድ ነው። የእኛን አይመለከትም። እኛ ጨርሰናል። ሁሉን ነገራችንን ስለጨረሰን ንጥቀትን ከገባን ፓስፖርት አገኘን ማለት ነው ወደ ዘላለም መንግስት ለመግባት። ለዚህ ነው ዛሬ ጥንቃቄ ያለበት ኑሮ ነው መኖር ያለብን። ክርስቶስ መቼ እንደሚመጣ አይታወቅም። ነገ ሊሆን ይችላል፣ ዛሬ ሊሆን ይችላል። የሚቀጥለው ዓመት ብለን ቀጠሮ አንሰጥም። ሁልጊዜ ስጋዊ ነገር ሁለተኛ፣ መንፈሳዊ ነገር መጀመሪያ ያርግ። እንደገና ቂም እንዲሁም ደግሞ ሌሎች ነገሮች በቤተ ክርስቲያን ውስጥ መወገድ አለባቸው። እኛ የበደልነውን ሰው ብቻ ሳይሆን
የበደለንም ሰው ይቅር ማለት አለብን። የይቅርታ መንፈስ ውስጣችን መግባት አለበት ማለት ነው። ስለዚህ ዝግጁዎች መሆን አለብን። ሙሽሪት ዝግጁ መሆን አለባት። ስለዚህ ከክርስቶስ ጋር ይሄ የምንኖረው 1000 ዓመት የበጉ ሰርግ እራት ይባላል። ሰርግ ነው፣ 1000 ዓመት ነው፣ ሐሴት ነው፣ ወንጌል ነው። ቅድሚያው ሁሉ ነገር ክርስቶስ ነው ያለው፣ እሱ ነው የሚገዛው ለማለት ነው። የዛን ጊዜ ተፈጥሯዊ መርገሞችም ይነሳሉ። አይጥና ድመት ዛሬ ይበላላሉ፣ የዛን ጊዜ ግን አይበላሉ፣ አብረው ይሰማራሉ። ተኩላና በግ ጠቦት ይላል፣ አብረው ያርፋሉ ይላል። ተኩላ በግን አትነካም። ይሄ አይነት የመጣው ከመርገም ነው። የመጀመሪያው አዳም በሰራው ኃጢአት ምክንያት መርገም ገባ ወደ መሬት። ስለዚህ እንስሳ ለእንስሳ ሰላም፣ ሰው ከእግዚአብሔር ጋር ሰላም፣ ሰው እርስ በርሶ ሰላም የሚሆንበት ዘመን የ1000 ዓመት ዘመን ይባላል። አሁን ዛሬ ላይ የምንመለከተው 6ኛው ርዕስ ነው። 6ኛ ያለው ለምንድን ነው? የመጀመሪያ ያየነው ምልክቶቹን ነበር። ሁለተኛ ንጥቀት፣ ቤተ ክርስቲያን ተነጠቀች፣ በአየር ላይ 7 ዓመት ቆየች። ቀጥሎ የክርስቶስ ዳግም 3ኛ መከራው ዘመን ሆኖ እኛ በአየር ላይ ከክርስቶስ ጋር 7 ዓመት እንቆያለን። 4ኛው የክርስቶስ ዳግም ምጽአት፣ ይሄ ግልጽ አመጣት ይባላል። ስውሩ የቀድሞ ነው፣ ዓለም አይሰማውም። እኛ ብቻ የምንሰማው መለከት ድምፅ አለ። አዲስ አካል ለብሰን በአየር ላይ የምንነጠቅበት የዛን ጊዜ ክርስቲያኖች የት ገቡ እየተባለ በቴሌቪዥንም በምንም ይነገራል። መከራው ዘመን የዛን ጊዜ ይጀምራል። አውሮፕላን የሚያበር ሰው ክርስቲያን ከሆነ፣ ሌሎች ደግሞ ዓለማውያን ከሆኑ አውሮፕላኑ በመውደቅ ይጀምራል። መኪና ነጂ፣ አውቶቡስ ነጂው ክርስቲያን ከሆነ፣ ክርስቲያን ነጂው ሲነጠቅ አውቶቡሱ አደጋ ውስጥ ይገባል። ይህን የመከራው ዘመን ይባላል። የዛን ጊዜ እንዴት እንደሚሆን አይታወቅም። ምድር ላይ ያሉ ሰዎች ቤተሰብ ውስጥም ሆነን ከፊላችን ክርስቲያኖች ከፊላችን ዓለማውያን ከሆን በአንድ ገበታም ላይ ተቀምጦ የሚነጠቁት ክርስቲያኖችን አሉ፣ የሚቀሩት ደግሞ ዓለማውያን ሊሆን ይችላሉ። ስለዚህ ልጆቻችንን ትልቁ የምናወርሰው ነገር ከንቱ ኑሮን ሳይሆን ክርስቶስን፣ ርስታችን እሱ ነው ብለናል። ከቤተሰቦቻችን የምንወርሰው ከንቱ ኑሮ ነው፣ ብርና ወርቅ ነው። ብርና ወርቅ ያልቃል፣ የዘላለም ሕይወት ያለበትን ግን ክርስቶስን እናውርሳቸው የሚል ሀሳብ ነው አይተን የነበር ነው። ዛሬ እንግዲህ የምናየው 6ኛው ክፍል ሆኖ ዛሬ ምዕራፍ 21ን ነገ ደግሞ ምዕራፍ 22ን ከሳብ በኋላ ጨርሰን እንጨርሳለን። ግን ምናልባት በቅርብ ጊዜ ውስጥ ትምህርቶቹ ፖስት ይደረጋሉ ዩቲዩብ ላይ። ግን 21 እና 22 ደግሞ ዘርዘር ባለመልኩ ለማድረግ እንሞክራለን። ያው ለቤተ ክርስቲያን ቀሪ እንዲሆን ወይም ደግሞ ለክርስቲያኖች ትምህርቱ በዩቲዩብ እናደርገዋለን። እናም አሁን ተመልከቱ፣ አዲስ ሰማይና አዲስ ምድር፣ አዲስ ሰማይና አዲስ ምድር መንግስት፣ የአዲስ ሰማይና የአዲስ ምድር መንግስት ወይም የአዲሲቱ ኢየሩሳሌም መንግስት ወይም የዘላለም መንግስት፣ ይሄ ነው ርዕሱ። እና መጀመሪያ በቪዲዮ አዩት ምን እንደሚመስል። ይሄ ጉግል የሰራው ነው ምስሉ፣ ግን ትክክለኛው ከዚህ የበለጠ ነው። በሰማይ ላይ ስንሄድ ይሄ ሰው ያስቀመጠው ነው፣ ጉግል ላይ የሚያደርጉት ነው። ኤአይ አርቲፊሻል ኢንቴሊጀንስ የሚሰራው እዛው ላይ ከሚረከበው መረጃ መሰረት የሚያሳየው ነው። ተመልከቱ። አሁን ለጥቂት ደቂቃዎች እዩት። የተመለከትነው ምዕራፍ 21 እና ምዕራፍ 22 ነው። እንዳየናት እንግዲህ ከተማይቱ ለየት ያለች ነች። ምን ረግጠው እንኳን ዛሬ ወርቅ ማግኘት ከባድ ነው። እኛ ግን በዛች ከተማ ላይ ምን ረግጠው ራሱ ወለሉ ወርቅ ይሆናል። ለማንኛውም አሁን እንመለከተዋለን። ምዕራፍ 21ን ብቻ ነው ዛሬ የምናተኩረው። ነገ ምዕራፍ 22ን አይተን እንጨርሳለን። ቺን መንግስት ለመውረስ የጸሎት ሰዎች መሆንም ይገባናል። በዚች በረከሰች ዓለም ውስጥ የምንኖር ሰዎች ከእግዚአብሔር ጋር መጣበቅ ነው። ምክንያቱም ዘላለማችንን የምድሩ ኑሮ ይወስነዋል።
ምዕራፍ 1 ላይ ስንመለከት አይተን ነበር። ሾፋር የሚል ቃል፣ ሾፋር ማለት በዕብራይስጥ ቀንደ መለከት ነው። ድምፃችንን ወደ እግዚአብሔር ስናሰማ ምን እያሰማን ነው? ጸሎት ማለት ነው። ሾፋር እያሰማን ነው። ዮሐንስ ሲጸልይ በመንፈስ ነበርኩ ይላል በጌታ ቀን። የዛን ቀን ምን ሆነ? ኢየሱስ ክርስቶስን አየ። ምን ሰማ? ድምፅ። ምን ተቀበለ? ትእዛዝ። ምን እንዲያደርግ? ያየውንና የሰማውን እንዲጽፍ ነው። እንደገና ደግሞ በመጨረሻ ላይ ምን አይተን ነበር? ምዕራፍ 1 ቁጥር 19 ላይ ምን ትእዛዝ ተቀበለ? እንግዲህ ያየኸውን። ማንን ያየው ዮሐንስ? ኢየሱስ ክርስቶስን ነው። ምን ሲያደርግ? በ7 መቅረዞች መሃል ሲመላለስ ነው ያየው። ይህን ነው። ሁለተኛስ ምን ይለዋል? ሊሆን ያለውን ወይ አሁንም ያለውን። አሁንም ያለው ምንድን ነው? የቤተ ክርስቲያን ዘመን። አሁንም ያለው ላይ ነን። አሁን ያለ ነው ቤተ ክርስቲያን ዘመን ላይ ነን። ከ30 ዓመተ ምህረት ጀምሮ እስካሁን ድረስ የቤተ ክርስቲያን ዘመን ነው። 2000 በእኛ 17 ዓመተ ምህረት ድረስ በፈረንጆች 2025 ነው። ይሄ የቤተ ክርስቲያን ዘመን ነው። በቤተ ክርስቲያን ዘመን ውስጥ ቸርቾች ምን መሆን እንዳለባቸው አይተን ነበር። ምዕራፍ 2 እና ምዕራፍ 3 ላይ ፍቅር የጎደላት ቤተ ክርስቲያን አለች። ፍቅሯን እንደገና በንስሐ ልትቀበል ትችላለች። የቀደመው ፍቅርህን ትተሃል እንዳንባል ጥንቃቄ እናርግ። ፍቅሯን የተወች ቤተ ክርስቲያን ምን ተብላለች? መቅረዝህን ሊወስደው ነው። ስለዚህም ቤተ ክርስቲያን የኤፌሶን ስለ ፍቅር ነው የተነገራት። ሰምርኔስ ስደት ውስጥ ያለች ቤተ ክርስቲያን ነች። ምንም ስደት ውስጥ ብትሆን መጨረሻዋ ግን ያማረ እንደሚሆን ኢየሱስ ክርስቶስ ምንም ነቀፋ ያልሰጠባት ቤተ ክርስቲያን ነች። ሰምርኔስ ውስጥ ያለን ዛሬ ሰዎች አለን። በየቤተሰቦቻችን ተቀባይነት ያላገኛል። በክርስቶስ ምክንያት መከራ ውስጥ ያለን፣ ስራ ያጣን ብዙ ሰዎች እንለዋለን። ይሄ የሰምርኔስ ቤተ ክርስቲያን ህይወት ነው። ስለዚህ ሰምርኔስ ውስጥ ያለን ጥንቃቄ እናርግ፣ እምነታችንን እንጠብቅ። ጥቂት ጊዜ ነው የቀረው ለማለት ነው። ጴርጋሞንን ደግሞ ስንመለከት እንደኛ እንደ ድሬዳዋ አይነት ቤተ ክርስቲያኖች ምን አለባቸው? የመናፍስት ትግል። እዚህ ከተማችንን ስንመለከት በተለያየ ስም የሚጠሩ መናፍስቶች አሉ። አንዳንድ ሰዎች ከአዲስ አበባ ሲመጡ ድሬዳዋ ላይ ያሉት እንዴት ነው የሚጸልዩት ይላሉ። እኛ ስለለመድነው እንጸልያለን። ጸሎታችን እንዳይዳከም መታገል። የተለያዩ መናፍስቶች፣ ጠንቋዮች፣ እንዲሁም በሌላ ቤተ እምነት ውስጥ ብዙ የሚደረጉ ነገሮች አሉ። ስለዚህ እንደ ጴርጋሞን የሰይጣን ዙፋን ባለበት ቦታ ክርስቲያንነታችንን ማሳየት አለብን። ሌላም ቲያጥሮንንም ተመልክተናል። ቲያጥሮን ነቢይ ነኝ የምትል ሴት ህዝቡን የምታወናብድ። ይህንንም ጥንቃቄ እናርግ። በየቦታው ስንሄድ ምን አይነት ቦታ እየሄድን እንደሆነም ጥንቃቄ ማድረግ አለብን። ሰርዴስ እየሞተች ያለች ቤተ ክርስቲያን። ሰርዴስ ከላይ ስትታይ ቆንጆ ነች፣ ውስጧ ግን እየሞተች ነው። ስለዚህ እየሞትን ያለን በግለሰብ ማየት ይቻላል። በቸርች ብቻ አትዩት፣ በራሳችንም ህይወት እየሞትን ያለን፣ ድሮ ጥልቅ ፍቅር የነበረን ለክርስቶስ ስንሰብክ የነበርን ዛሬ ህይወታችን የቀዘቀዘ የምድር ኑሮ ያዳከመን ሰዎች አስቡ፣ የት እንደወደቀን፣ ድሮ እንዴት እንደነበርን እናስብ። ምክንያቱም ጥቂት ጊዜ ነው የቀረው። ዛሬ መናፍስቶች ክርስቲያኖችን የሚጸልዩትን እያዳከሙ ያሉበት ጊዜ ነው። ለአገልጋዮች ገቢያቸውን እየዘጉ እያዘገዩም ነው። የሚጸልዩ ሰዎች በበሽታ እየተመቱ ነው። ትንፋሻቸውን እያሳጠረ ነው። የማን መንፈስ ነው? ሌዋታን ትናንት ላይ አይተነው ነበር። ይሄ መንፈስ ሌዋታን ቤተ ክርስቲያኑ ዛሬ ሰዎችን የሚያዳክም መንፈስ ነው። ስለዚህ እንደ ክርስቲያኖች በቤተ ክርስቲያን ውስጥ ልንመላለስ ይገባል የሚል ሀሳብ አይተን በስተመጨረሻ ደግሞ ሎዶቅያ የምትባል ቤተ ክርስቲያን አይተናል። ሎዶቅያ ክርስቲያን ትባላለች፣ ግን ክርስቲያን አይደለችም። ለብ ያለ ህይወት። ዛሬ ብዙ ክርስቲያኖች ለብ ያለ ህይወት እየመራን ነው። ስለዚህ ክርስትናውን ከያዘን አጥብቆ መያዝ። ሎዶቅያ አንድ ሴት ነች ብዬ ነበረ። የአንድ ንጉሥ ሚስት ነች። አንቲከስ የሚባል የእሱ ሚስት ነች። እሱ ሚስቱን ስለሚወድ
ከተማይቱን ሎዶቅያ ብሎ ጠራት። እሷ ግን ባሏን ስለምጠላ በመርዝ ገደለችው። ዛሬም ብዙ ቤተ ክርስቲያኖች ውስጥ ምን አለ? ክርስቶስን አስወጥተው የጌታ እራት ያካሂዳሉ። ክርስቶስን አስወጥተው መዝሙር ይዘምራሉ። ይህ አይነት ነገር አለ። ብዙ ሁሉ ነገር አለኝ የምትል ቤተ ክርስቲያን ነች። የሱፍ ሀገር ነው፣ ሱፍ የሚለበስ የመድኃኒት ሀገር ነው። የአይን መድኃኒት አላቸው። አይን መድኃኒት ለማግኘት ሰዎች ወደ ሎዶቅያ ይመጣሉ። ግን ሱፍ አለን እያሉ የሚመኩት የሎዶቅያ ቤተ ክርስቲያን ሰዎች ምን ይላቸዋል ኢየሱስ ክርስቶስ? ይሄ ጥቁር ሱፍ ሳይሆን የሚያስፈልገው በኢየሱስ ክርስቶስ ደም ነጭ የሆነ ልብስ ነው ይላቸዋል። ስለዚህ ተዘጋጁ ነው የሚላቸው። አስወጥተውታል። ሌላ ቦታ ኃጢአተኛ ነው በር የሚያንኳኳው። እዚህ ላይ ግን ዮሐንስ ራዕይ ምዕራፍ 3 ስንመለከት ከ14 ጀምራችሁ ኢየሱስ ክርስቶስ ነው እነሆ በደጅ ቆሜ አንኳኳለሁ ይላል። ዛሬ ኢየሱስ ክርስቶስ በር እያንኳኳ ነው። ሰዎች ደክመናል በጣም። ስለዚህ በደጅ ሆኜ አንኳኳለሁ፣ ማንም በሩን ቢከፍትልኝ ወደ እሱ ገባለሁ፣ ከእሱም ጋር እራት እበላለሁ። የጌታ እራት ማለት ነው። ይሄ ሰው ደግሞ ምን ይሆናል? ከኔ ጋር ስነግስ በዙፋን ላይ ይቀመጣል ይላል። ስለዚህ ሎዶቅያ ቤተ ክርስቲያን በግለሰብም ደረጃ በሎዶቅያ ሕይወት ውስጥ ያለን ሰዎች ዛሬ በንስሐ ወደ ክርስቶስ መድረስ ያለብን ጊዜ ነው። ሎዶቅያ አሁን እንግዲህ ምዕራፍ 21 ላይ ስንመለከት የመጀመሪያውን ክፍል እናነባለን። የመጀመሪያው ክፍል ስለምንድን ነው የሚናገረው? አዲስ ሰማይ አዲስ ምድርና አዲሲቱ ኢየሩሳሌም የሚነግረን ስለማን ነው? አዲስ ሰማይ አዲስ ምድርና አዲሲቱ ኢየሩሳሌም ከቁጥር 1 እስከ 8 ዮሐንስ ራዕይ ምዕራፍ 21 ከቁጥር 1 እስከ 8 የመጀመሪያው ክፍል ነው የሚለው። ርዕሱ አዲስ ሰማይ አዲስ ምድር አዲሲቱ ኢየሩሳሌም ከተማ ነች። አዲሲቱ ኢየሩሳሌም። እሺ። አዲስ ሰማይንና አዲስ ምድርንም አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፈዋልና ባህርም ወደፊት የለም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማሁ። በዙፋኑም የተቀመጠው እነሆ ሁሉን አዲስ አድርጋለሁ አለ። ለእኔም እነዚህ ቃሎች የታመኑና እውነተኛዎች ናቸውና ጻፍ አለኝ። አለኝም ተፈጽሟል። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጣለሁ። ድል የሚነሳ ይህን ይወርሳል፣ አምላክም እሆነዋለሁ፣ እርሱም ልጅ ይሆነኛል። ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኛዎችም የአስማተኞችም ጣዖትንም የሚያመልኩ የሐሰተኛዎችም ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ነው። ይኸውም ሁለተኛ ሞት ነው። ሲጀምር አዲስ ሰማይና አዲስ ምድርን አየሁ ይላል ዮሐንስ። ይሄ ትናንትና ላይ ዝናብ በነበረበት ጊዜ በደንብ አልጠቀስነውም። አዲስ ሰማይና አዲስ ምድርን አየሁ ሲል ይሄ አዲስ ነው። ብራንድ ኒው ይሉታል። ፍጹም አዲስ ማለት ነው። አንዳንድ አስተማሪዎች ከወንጌላውያኖች ውስጥም ምን እያሉ ያስተምራሉ? ምድርን አያጠፋትም እግዚአብሔር፣ ነገር ግን በእሳት ያጸዳታል፣ ካጸዳት በኋላ አዲስ አድርጎ ያቀርባታል ይላሉ። አይደለም። ይሄ ምንድን ነው እሱ የሚለን? አዲስ ሰማይ ሲል አዲስ ምድር የተለዩ ናቸው። አዲስ ሰማይና አዲስ ምድር ነው እንጂ ይችን መሬት አያድሳትም፣ ትጠፋለች። ቅድም አይተናል። ቅድም ባየነው ላይ በነጭ ዙፋን ፍርድ ላይ ምንድን ነው እሱ የሚለው? ሰማይና ምድርም ከፊቱ ሸሹ፣ ስፍራም አልተገኘላቸውም።
ቃሉ እንደማያልፍ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ሰማይና ምድር ይሄዳሉ ማለት ነው። ጥቅሶችም አይተን ነበር ትናንትና። መዝሙር 102 ቁጥር 25 እና 26 ዳዊት አይኖቹ የተከፈቱለት ሰው ስለሆነ በብሉይ ኪዳን ይህን ተመልክቷል። ተመልከቱት። 102 ቁጥር 25 እና 26 አቤቱ አንተ ከጥንት ምድርን መሰረትህ፣ ሰማያትም የእጅህ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። እዚህ ጋር ዳዊት የሚናገረው ስለ ሰማይና ስለ ምድር ነው። እነሱ ምን ይሆናሉ? ያረጃሉ። እነሱ ምን ይሆናሉ? ይጠፋሉ። አንተ ግን ከዘላለም እስከ ዘላለም ትኖራለህ ይላል። ስለዚህ ሰማይና ምድር ያው የምናያቸው ይጠፋሉ። እንደገናም ደግሞ ሌላም ማረጋገጫ ከተፈለገ መጽሐፋችን ላይ ይናገራል። ሰማይና ምድር እንደሚያልፉ፣ አዲስ ሰማይና ምድር እንደሚመጡ መጽሐፍ ቅዱስ ላይ በርካታ ቦታዎች ላይ ይህን እውነታ እናያለን። በአዲስ ኪዳንም ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 10 ጀምራችሁ ስታዩ አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን ይላል። ስለዚህ መጽሐፍ ቅዱሳችን አዲስ ሰማይና አዲስ ምድር ብሏል። አዲስ ሰማይና አዲስ ምድር መሬት ላይ ይመጣሉ፣ ነገሮች ይለወጣሉ። ኢሳይያስ 65 ቁጥር 17ን እናነባለን። ኢሳይያስ 65 ቁጥር 17 እነሆ አዲስ ሰማይና አዲስ ምድር እፈጥራለሁ፣ የቀደሙትም አይታሰቡም፣ ወደ ልብም አይገቡም። አዲስ ሰማይና አዲስ ምድር እፈጥራለሁ ይላል። የበፊቱ አይታሰቡም ይላል፣ አልፈዋል። ወደ ልብም አይገቡም ይላል። እነዚህ አሁን የምናያቸው ሰማይና ምድር ይወገዳሉ፣ ይጠፋሉ ነው። እንደገና 66 ቁጥር 22 ላይም እንመለከታለን። ኢሳይያስ 66 ቁጥር እኔ የምሰራቸው አዲስ ሰማይና አዲስ ምድር ከፊቴ ጸንተው እንደሚኖሩ እንዲሁ ዘራችሁና ስማችሁ ጸንተው ይኖራሉ ይላል እግዚአብሔር። እኔ የምሰራቸው ሰማይና ምድር ጸንተው ይኖራሉ። አዲስ ነው የሚሰራው። ስለዚህ ጆባዎች ወይም ሌሎች ቤተ እምነቶች ይችኑ መሬት ነው የሚያድሷት የሚሉት ትክክል አይደለም። አዲስ ሰማይ አዲስ ምድር ነው። ሌላ ምንድን ነው እሱ የሚናገረው? አዲሲቱ ኢየሩሳሌምን ይገልጽልናል። ኢየሩሳሌም ሁለት አይነት አለች ብለናል። የምድሯ የእስራኤል ከተማ ነች፣ ኢየሱስ ክርስቶስ የሚነግስባት እቺ ኢየሩሳሌም አለች። ግን እኛ ተስፋ ነገራችን ያለው የት ነው? ላይኛዋ ላይ ነው። አዲስ ኢየሩሳሌም ምትባላለች፣ ከሰማይ የምትወርድ ይላል። ከሰማይ የምትወርድ ከተማ የት ነው የምትገኘው? ሶስተኛ ሰማይ ላይ። ሶስተኛው ሰማይ የማመኖሪያ ነው? የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ የመላእክት ማኖሪያ። አሁን ደግሞ እኛ እንጨምራለን። አሁን እግዚአብሔርን የሚያየው ሰው የለም። የዛን ጊዜ ግን እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን እናያለን። ስታዩት ቅድሙ ላይ ምን ይላል? የእግዚአብሔር ድንኳን በሰዎች መሃል ይላል። ማደሪያ ማለት ነው። የእግዚአብሔር ማደሪያ በሰዎች መሃል በአዲስቱ ኢየሩሳሌም ይሆናል። ብዙ አንጨነቅም። የዛን ጊዜ ማደሪያው ነው። በዙፋኑም ላይ የተቀመጠው ይላል። በዙፋኑ ላይ የተቀመጠው ጌታ ኢየሱስ ነው። ምን አለ? እነዚህ ቃሎች እውነተኛ ናቸው፣ የታመኑና እውነት ናቸው። ስለዚህ ምን ይለዋል ዮሐንስን? ጻፍ ጻፍ፣ ይሄን ነገር ለልጆቼ ምድር ላይ ላሉት አስቀር ነው የሚለው። ስለዚህ አዲሲቱ ኢየሩሳሌም ሶስተኛ ሰማይ ላይ ነው። ይሄ ወደ ሰማይ ስትመለከቱ የምታዩት አውሮፕላን የሚበርበት፣ ወፎች የሚመጡበት የሚበሩበት የመጀመሪያው ሰማይ ነው። ሌላ ደግሞ አለ። ፕላኔቶች፣ ፀሐይ፣ ጨረቃ፣ ከዋክብቶች እነሱ ጋር ስንሄድ ደግሞ ሌላ ሰማይ አለ። ይሄ ምን ይባላል? ሁለተኛው ሰማይ። ሶስተኛ ሰማይ አለ። ጳውሎስ ተመልክቶት የነበረው እዛ ላይ ምን አለ? የሚያስደንቅ ብርሃን ይላል። እግዚአብሔር የሚኖረው ድንቅ በሆነ ብርሃን ውስጥ ነው ይላል።
አንደኛ ጢሞቴዎስ 6:16 ላይ ይናገራል። አናነበውም። በዚህ በሚያስደንቅ ብርሃን ውስጥ ነው እግዚአብሔር ይላል። ከዋክብቶችን ስንመለከት 70 ሴክሲሊዮን የሚባል ቁጥር አለ። ብዙ አንጠቀምበትም። 20 ጽፋችሁ 20 7 ጽፋችሁ 20 ሲሆን ይሄ ሴክሲሊዮን ይሉታል። 7 ሴክሲሊዮን በጣም ብዙ ናቸው ከዋክብቶች። እነዛ ሁሉ ወዴት ያበራሉ? ወደ ሶስተኛው ሰማይ። ድንቅ ብርሃን አለ እዛ ለማለት ነው። እነዚህ ሁሉ ግን ምን ይሆናሉ? ይጠፋሉ። መቼ ነው የሚጠፉት? በነጩ ዙፋን ፍርድ ጊዜ ሁሉም ይጠፋሉ። ሁሉ ነገር ይጠፋል። ይህን ነው የሚነግረን። ስለዚህ አዲሱ ሰማይና አዲስ ምድር ሶስተኛ ሰማይ ላይ ነው። ሶስተኛ ሰማይ ላይ ብዙ ለውጦች ይመጣሉ ነው የሚለን። ስለዚህ ለወደፊት የሰዎች መኖሪያ ከእግዚአብሔር ጋር ይሆናል። ከአብ ከወልድ ከመንፈስ ቅዱስ ከመላእክትም ጋር ይሆናል ማለት ነው። እነ አብርሃም እነ ዳዊት ሌሎችም ሰዎች ስማቸውን የምንጠራቸው ሁሉ ከእነሱ ጋር አብረን እንሆናለን ነው። ስለዚህ ኢየሱስ ክርስቶስ ለሚያምኑበት ልጆቹ ተፈጽሟል ይላል። ምንድነው የተፈጸመው? እሱ አልፋና ኦሜጋ እኔ ነኝ ይላል። በቁርአንም ላይ አልፋና ኦሜጋ ነው ይላል እግዚአብሔርን። እግዚአብሔር ወልድን ባይቀበሉ አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ስለዚህ ተስፋ ቃሎቹ ሁሉ ተፈጽመዋል ይላል። የተፈጸመበት ጊዜ ነው። ሰዎች ዛሬ ብዙ አሉ የማያምኑ። በተለይ የማያምኑት ሰዎች የሚፈሩ ይላል። የሚፈሩ ሰዎች አሉ። ቤተሰቦቻቸውን በአካባቢያቸው ያለውን ህብረተሰብ እየፈሩ ወደ ክርስቶስ የማይመጡ አሉ። እንደነዚህ አይነት ሰዎች እድል ፋንታቸው በእሳት ባህር ይሆናል። እርኩሶች፣ እርኩሰትን የሚፈጽሙ አስማተኞች፣ መተተኞች፣ እነዚህ ሁሉ ፍጻሜያቸው የት ነው? በገሃነመ እሳት ወይም በእሳት ባህር ይላል። ስለዚህ አሁን ላይ የተመለከትነው ምንድን ነው? አዲስ ሰማይ፣ አዲስ ምድር፣ አዲሲቱ ኢየሩሳሌም። አዲሲቱ ኢየሩሳሌም እንዴት እንደሆነች የምንመለከትበት ነገር ይኖረው። ከቁጥር 1 እስከ 8 ነው ያየነው። ሁለተኛው ክፍል የሚናገረው ስለ አዲሲቱ ኢየሩሳሌም ገለጻ ነው። ከ9 እስከ 21 ዮሐንስ ራእይ ምዕራፍ 21 ከቁጥር 9 እስከ 21 ስለ አዲሲቱ ኢየሩሳሌም ገለጻ ምን እንደምትመስል ዮሐንስ ጎብኝቷታል። አንድ ወደ ረጅም እና ታላቅ ተራራ ሄዶ መልአኩ አሳይቶታል ምን እንደምትመስል አዲሲቱ ኢየሩሳሌም። እሱን እናያለን። ከ9 እስከ 21 ያለውን እናነባለን። የዚህ ርዕሱ ምንድን ነው? የአዲሲቱ ኢየሩሳሌም ገለጻ ነው እዚህ ላይ የሚካሄደው። እሺ። ሰባቱም ኋለኛዎች መቅሰፍቶች የሞሉባቸውን 7ቱን ጽዋዎች ከያዙት ከ7ቱ መላእክት አንዱ መጥቶ ወደዚህ ና የበጉንም ሚስት ሙሽራይቱን አሳይሃለሁ ብሎ ተናገረኝ። በመንፈስም ወደ ታላቅና ወደ ረጅም ተራራ ወሰደኝ። የእግዚአብሔርም ክብር ያለበትን ቅድስቲቱን ከተማ ኢየሩሳሌምን ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ። ብርሃኗም እጅግ እንደ ከበረ ድንጋይ እንደ ኢያስጲድ ድንጋይ ሆኖ እንደ ብርሌ የጠራ ነበረ። እዚህ ላይ የምንመለከተው አዲሲቱ ኢየሩሳሌም ስትወርድ አሳየው። የበጉ ሙሽራ የወረደችው ከየት ነው? ከሰማይ። ወዴት ወረደ? ወደ አዲሲቱ ምድር። እቺ ከተማ በኋላ ላይ የሚገልጻቸው ነገሮች አሉ። ብርሃን የሞላባት፣ ወለሏ ወርቅ፣ ሌሎችንም ነገሮች እዛ ላይ እናያለን። ስትወርድ አሳየኝ ይላል። ተሸልማ የምትመጣ ወደ መሬት የተዘጋጀችው ለማን ነው? ለቅዱሳን። ምን ይላታል? የበጉ ሙሽራ ይላል። በዚች ላይ ነው ልኖር ያለ ነው። ለዘላለም የምንሄደው ወደዛ ነው ማለት ነው። ስለዚህ ማንም በጌታ ሆኖ ቢሞት እቺ ተስፋ አለችው ማለት ነው። ብርሃኗ የሚያንጸባርቅ ከተማ እንደ ኢያስጲድ ይላል። እንቁ ነው፣ የእንቁ አይነት ነው ኢያስጲድ። ከተማይቱም የተሰራችው በእንደነዚህ አይነት አስጲድ እንደ መርገድን ሌሎችም አይነት እንቁዎች ተገልጸዋል፣ እናያቸዋለን። ስለዚህ ወደ መሬት ወረደ ይችላል።
ታምር ነበር ከተማይቱ። አሁንም የእሱ ልጆች በዛ ውስጥ ይኖራሉ ማለት ነው። ከተማዋን እናያታለን። ከቁጥር 22 እስከ 27 የመጨረሻው ክፍል የሆነና እዚህ ጋር የምንመለከተው ምንድን ነው? እሱ ከቁጥር 22 እስከ 27 ያለው የከተማይቱ ክብርና ቅድስና። ይሄ የሚነግረን ስለ ከተማይቱ ክብር፣ በእንግሊዝኛ ግሎሪ ይሉታል፣ ሆሊነስ፣ ቅድስና። ቅዱሱ አምላክ ስለሚኖርባት ቅድስት ነች። ምድር ላይ ቤተ መቅደስ ያስፈልጋል። እግዚአብሔርን ስም የምንጠራበት፣ የእግዚአብሔር ስም ያለፈበት። እስራኤላውያኖች ዛሬ ቤተ መቅደሱን ብንሰራ ነገሮቻችን ሁሉ ይለወጣሉ እያሉ ቤተ መቅደሱን ስራቸውን እያፋጠኑ ነው። ያ ቦታ ምንድን ነው? ቅዱስ። እዚህ ላይ ግን የምንመለከተው ምንድን ነው? አዲሲቱ ኢየሩሳሌም እግዚአብሔር ማደሪያውን ድንኳኑን በሰዎች መሀል የሚያረግባት ነች። ምንድን ነች ይቺ ከተማ? ይችን ከተማ ሲገልጻት ምን ይላል? አንደኛ ወለሏ ወርቅ፣ ቅጥሯ ዕንቁ፣ የከበረ ድንጋይ። ከተማይቱ ምን አላት? 12 በሮች። 12 በር። በሩ ሁልጊዜ ክፍት ነው። ዘበኞቻችን ምኖች ናቸው? መላእክት። መላእክት ዘበኛ የሚሆንልን ጊዜ አለ ማለት ነው። በሩ ክፍት ነው፣ ቀንም ሌሊትም። ምንም የሚያሰጋ ነገር የለም። ሴኩሪቲ አለው። ሰው ከፈለገ ውጪ መንሸራሸር ይችላል፣ መግባትም ተመልሶ ይችላል። 12 በሮች አሏት። 12ቱ በሮች ላይ ምን ተጽፏል ይላል? የ12ቱ የእስራኤል ነገዶች ስም። እንደገናም መሰረት አላት። መሰረቷ ከምን የተሰራ ነው? ዕንቁ። ከ12 አይነት ዕንቁ ይላል። 12 አይነት ዕንቁዎች አሉ። ስማቸውን ዘርዝሮ ቅድም መስሎን እንዳያችሁት አይነት የማስም ተጽፏል? የ12ቱ ሐዋርያት ይላል። አሁን ስታነጻጽሩት ሁለቱን የብሉይ ኪዳን የያዕቆብ ልጆች 12፣ የአዲስ ኪዳን የኢየሱስ ክርስቶስ ሐዋርያት አንድ ጋር ምንን ይወክላል? ቤተ ክርስቲያን። እቺ ከተማ ትዘጋጅታለች ይላል። 12 ይበዛል እዚህ ቦታ ላይ ምዕራፍ 21 ላይ የእግዚአብሔር ሕዝብ ቁጥር ነው። 12 በሮች፣ 12 ዘበኞች፣ 12 ሐዋርያት፣ 12 ነገዶች። እንደገና ደግሞ ከተማይቱ ስትለካ በምዕራፍ እያረገ ይነግረናል። ቁመቷ፣ ስፈቷ፣ ከፍታዋ ሁሉም አንድ ነው ይላል። እቺ ከተማን ስናይ መጽሐፍ ቅዱስ ሰዎች ምን ይተረጉማሉ? ከአዳም ጀምሮ እስከ ክርስቶስ ምጽአት ድረስ ሰው ቢኖር ትበቃለች። እስከ 45 ቢሊየን ግምት ነው፣ የሰው ግምት ነው። 45 ቢሊየን ሰው ማስተናገድ ትችላለች ይላሉ። በዛች ከተማ ውስጥ ቤተ መቅደስ አላየሁም ይላል ዮሐንስ። ማን ነው ቤተ መቅደሷ? በጉና እግዚአብሔር አብ። እነሱ ቤተ መቅደሷ ናቸው። ሁልጊዜ እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን ስለምናይ ቤተ መቅደሶቻችን እነሱ። ብርሃን ፀሐይ ወይም ጨረቃ አያስፈልግም። እዛ የበጉ ክብር ያበራል፣ የእግዚአብሔር አብ ክብር ያበራል ይላል። ስለዚህ ፀሐይና ጨረቃም አያስፈልጓትም አዲሲቱ ኢየሩሳሌም። በዛ ሞት የለም፣ ሐዘን የለም፣ ስቃይ የለም ይላል። ቅድም በተመለከትነው ክፍል ላይ እነዚህ ሁሉ የምን ውጤቶች ናቸው? መርገም፣ አስማተኞች፣ መተተኞች የሚኖሩባት ግን ገሃነም ውስጥ መግባት እንጂ መውጣት አይቻልም። ኤግዚት የለውም ይላሉ። ይኸውም ደግሞ አይወጡም። እኛ ግን በአዲሲቱ ኢየሩሳሌም እንወጣለን፣ እንገባለን። ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ፣ ከመላእክት፣ ከብሉይ ኪዳን ቅዱሳን ጋር መነጋገር፣ አብረንም ማምለክ አለ። የምድር ነገሥታት ክብራቸውን ያመጣሉ ይላል። የምድር ነገሥታት ክብራቸውን ለማን ነው የሚያመጡት? ለበጉና ለከተማይቱ። ምን ማለት ነው? ከዚህ ቤት እንዳየነው እነኛ 24 ሽማግሌዎች አይገባንም ያረግነው ዘውድ አክሊላችን ብለው በበጉ ፊት
በእግዚአብሔር አብ ፊት ጣሉት፣ ሰገዱለት ይላል። አይገባንም ነበር፣ ካንተ የተነሳ ነው። እነዚህ የምድር ነገሥታት ምን ይሆናሉ? ራሳቸውን ዝቅ አድርገው ክብር ይሰጣሉ። አሕዛቦች በብርሃኗ ይመላለሳሉ ይላል። ዛሬ እንደ ሰዎች የማንቆጠር በአይሁዳውያን በእግዚአብሔር ዘንድ ግን የክብር ስፍራ የተሰጠን በምን ውስጥ እንመላለሳለን? እንደነሱ ከነሱም በላይ በብርሃን ውስጥ ይላል። ስለዚህ በአዲሲቱ ኢየሩሳሌም ቅዱሳን ትልቅ ስፍራ አለን። ይሄ ነው ትልቁ ነገር ዛሬ ልናየው የሚገባው። 1000 ዓመት ብቻ ሳይሆን አዲሲቱ ኢየሩሳሌም ለሰዎች ዛሬ ወደ ክርስቶስ መንግሥት እንዲመጡ ስንመሰክር፣ ልጆቻችን ዛሬ መንገድ የሳቱብን ጸሎት ጸልዩ። ስትጸልዩ ትወርሷቸዋላችሁ። ውርስ የምናገኘው በጸሎት ነው። ሾፋር በያለው ቅድም ሾፋር ቀንደ መለከት ነው። በአዲስ ኪዳን ዕጣን ማጨስ እንዲሁም ደግሞ ይህ ድምፅ ማሰማት ወደ እግዚአብሔር መለከት። ድሮ እስራኤላውያኖች ቀንደ መለከት ድምፅ የሚያሰሙት ምን ሲሆኑ ነው? አንደኛ አንድ ቦታ ላይ ስብሰባ ሲጠሩ ቀንደ መለከት ይነፋል። ቀንደ መለከት ወደ ተነፋ ቦታ ይሄዳሉ። ሁለተኛ ጠላት ሲመጣባቸው ምን ይሰማል? መለከት ያሰማሉ። እግዚአብሔርም ምን ይላቸዋል? ይህን በምታሰሙበት ጊዜ በጠላቶቻቸው ፊት ትታሰባላችሁ ይላል። ዛሬም ጸሎት ስንጸልይ በእግዚአብሔር ፊት እንታሰባለን። ስለዚህ ምንድን ነው መሰማት ያለበት ዛሬ? ሾፋር ዮሐንስ እንደተመለከተው በጉን ለመመልከት ዛሬ ሾፋር፣ ድምፁን ለመስማት ሾፋር፣ ትእዛዝ ለመቀበል ሾፋር። ባለፈው ስናይ ኢየሱስ ክርስቶስ ዓይኖቹ እንደ እሳት ነበልባል ይላል። እንደ እሳት ነበልባል ያሉ ዓይኖቹ ፊት መቅረብ መቀደስ ነው። ዓይኖቹ ኢየሱስ ክርስቶስ ይቀድሳሉ። ስለዚህ እንድንቀደስ ዛሬ በእግዚአብሔር ፊት በጸሎት መትጋት። ለሌሎች ሰዎች ስትጸልዩ እናንተ ቤት በረከት ይገባል። ጸልዩ። አሁን ከቁጥር 22 እስከ 27 ያለውን እናየዋለን። ከቁጥር 22 እስከ 27 ስለ ከተማይቱ ክብርና ቅድስና ነው የሚነግረን። ሁሉንም የሚገዛ ጌታ አምላክና በጉ መቅደሷ ናቸውና መቅደስ በእርሷ ዘንድ አላየሁም። ለከተማይቱም የእግዚአብሔር ክብር ስለሚያበራላት መብራቷም በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጓትም ነበር። አሕዛብም በብርሃኗ ይመላለሳሉ፣ የምድርም ነገሥታት ክብራቸውን ወደ እርሷ ያመጣሉ። በዚያም ሌሊት ስለሌለ ደጆቿ በቀን ከቶ አይዘጉም። የአሕዛብንም ግርማና ክብር ወደ እርሷ ያመጣሉ። ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ እርኩሰትና ውሸትም የሚያደርግ ወደ እርሷ ከቶ አይገባም። አዲሲቱ ኢየሩሳሌም እንደዚህ ነች ነው የሚለው። አሕዛቦች ብዙ አለን። በአዲሲቱ ኢየሩሳሌም ተሳታፊዎች ምንሆን፣ አባል ምንሆን። ስለዚህ ምንድን ነው እሱ የሚለን? ሕዝብም ሁሉ ይላል። አሕዛብ ለማለት ነው። አሕዛብ ሁሉ በብርሃኗ ይመላለሳሉ። ነገሥታት አሉ ክርስቲያኖች የሆኑ እነሱም ክብራቸውን ያመጡላታል ይላል። በዛች ከተማ ውስጥ ቤተ መቅደስ የለም። ቤተ መቅደስ ሁልጊዜ አምልኮ አለ። በጉ እንደ ቤተ መቅደስ ነው። ቆመንም ስንሄድም ምስጋና ነው። በሮቿ 24 ሰዓት ክፍት ናቸው ይላል፣ የሚያሰጋ ነገር ስለሌለ። ዘበኞቻችን ቅድም እንዳልኩት መላእክት ናቸው ይላል። ስለዚህ በአዲሲቱ ኢየሩሳሌም ሰው ሁሉ በብርሃን የሚመላለስበት ለዘላለም ደግሞ ከሰይጣንም ሆነ ከሌሎች ምንም አይነት ፈተና የሌለበት ቦታ ነው ማለት ነው። አሁን ምዕራፍ 21 ነው ዛሬ የጨረስነው። ነገ መዝጊያ ምዕራፍ 22 እናደርጋለን። እንግዲህ አሁን እንጨርሳለን።